የአዲስ አበባ ከተማ በሁሉም ዘርፍ ዘመናዊና ተወዳዳሪ እንዲሁም ተመራጭ እንድትሆን ዘርፈ ብዙ ተግባራት ታቀደው እየተከናወኑ መሆኑ ይታወቃል። ከነዚህም መካከል በጤናው ዘርፍ እየተሰጡ የሚገኙ አገልግሎቶችን ዲጂታላይዝድ በማድረግ ለህሙማን ምቹና ጥራት ያለው የጤና አገልግሎት ለመስጠት ሰፊ ተግባራት ተከናውነዋል። በዘርፉ የዲጂታላይዝድ አካል የሆነው የወረቀት አልባ አገልግሎቶችን መስጠት መቻላቸው እንደ ማሳያም ይወሰዳል። አስተዳደሩ የጤና ሴክተሩን ደረጃ ይበልጥ ለማሳደግና ከዚህ ቀደም ይሰጡ የነበሩ አገልግሎቶችን በማዘመን ወቅቱ የደረሰበትን ዘመናዊ ሕክምና ለመስጠት የሚያስችሉ ተግባራትን በማከናወን የስማርት ሲቲ መስፈርቶችን እያሟላም ይገኛል። ከስድስቱ የስማርት ሲቲ አምዶች ውስጥ አንዱ በሆነው የስማርት ሊቪንግ የጤናው ዘርፍ ከሚመለከተው የስማርት ሄልዝ ቴክኖሎጂዎች ሰው ሰራሽ አስተውሎት ወይንም አርቲፊሻል ኢንተለጀንስ ዋነኛው ተጠቃሽ ነው። ይህም እንዴት ተናቦ መስራት እንደሚቻል የሚያሳይ የራዲዮሎጂስቶችን አቅም የሚተካ ቴክኖሎጂ በአዲስ አበባ ከተማ ኢኖቬሽንና ቴክኖሎጂ ልማት ቢሮና በአዲስ አበባ ከተማ ጤና ቢሮ የጋራ ስራ ደቡብ ኮሪያ ከሚገኘው ራዲሰን ካምፓኒ በተገኘ አበርክቶ በሜዲካል ኮሌጁ ይፋዊ ትግበራ ማስጀመር መቻሉም ተገልጿል። የካቲት 12 ሆስፒታል ኢንተርሚዲየት የሚባሉ አርቲፊሻል ኢንተለጀንስ ቤዝድ ኤክስሬ ኢሜጅስ ኦር ቴሌ ራዲዮሎጂ ወደ ስራ የምናስገባበት ይሆናል ማለት ነው። እዚህ ላይ በስፋት የቴክኖሎጂ ሰዎች ዶሜን ኤክስፐርቲስ ተሳትፎ አርቲፊሻል ኢንተለጀንስ ሞዴሉን በደንብ በማስተካከል በማሻሻል እዚህ አካባቢ ላይ የሚረዱን ሌሎችንም ኤክስሬዎች ይህንን ሞዴል መጠቀም የምንችልበት ላይ ስራዎችን ሰርተን እዚህ አካባቢ ላይ ያሉትን ዲያግኖሲስ የሰው ኃይል እጥረትና በጥራት ስራዎችን ለመስራት እንዲመቸን እንሰራለን። በስፋት ቴክኖሎጂን በመጠቀም አገልግሎት እንደሚሰጥ የሚታወቀው የጤናው ዘርፍ ያለበትን አገልግሎት ደረጃ ከፍ በማድረግ የአርቲፊሻል ኢንተለጀንስ ሞዴልን በመጠቀም ልዩ ልዩ የሕክምና ሂደቶችን የተሻለ የሚያደርግ የቴሌ ራዲዮሎጂ በተቋሙ አገልግሎት መስጠት ጀምሯል። ይህም ጽኑ ህሙማንን እንግልት በማስቀረት የበለጠ መርዳት የሚያስችል የባለሙያዎችንም ስራ የሚያቀል ጥራት ያላቸው ሪፖርቶችን ለሚመለከተው አካል ማድረስ የሚያስችል እንደሆነም ተገልጿል። ከድንገተኛ ክፍል መውጣት የማይችሉ ታካሚዎች ባሉበት ቦታ የዲጂታል ኤክስሬ ሰርቪስ ያገኛሉ። ይህም ብቻ ሳይሆን ኤክስሬውም ኤአይ ፓወርድ ስለሆነ እዛው ኢንተርፕሪቴሽንም አብሮ ይኖራል ማለት ነው። ይሄ ደግሞ የምንሰጠውን ህክምና በጣም ታይምሊ ኬር እንድንሰጥ ያግዘናል። ከነዚህ ኢሜጆች ጀነሬት የሚደረጉ ሪፖርቶችን እኛ ካሉን ሲኒየር ራዲዮሎጂስቶች ሪፖርት ጋር በማቀናጀት ለወደፊቱ ደግሞ የተሻለ ሪፖርት ጀነሬት እንዲያደርጉ ግብአት መስጠት የሚያስችል ነው። ሞባይል ኤክስሬ ከመምጣቱ በፊት የነበረው ትሬንድ ኤክስሬውን ካነሳን በኋላ ይሄኛውን ኢሜጅ ነው የምናገኘው። ለኢመርጀንሲ ሆነ ለፒዲያትሪሽ ሆነ ባለሙያ እንጠብቅ ነበር። ኤአይ ከመጣ በኋላ የቴክኖሎጂ ይሄኛውን ፋይንዲንግ ሁሉ ይዞ መጥቷል። አሁን የቴክኖሎጂ ከመጣ በኋላ እነዚህን አይተን ለየትኛውን ፔሸንት ሜዲኬሽን ለመስጠት አይከብደንም። ሞር ሲምፕል ነው። ይህ የሕክምናን አገልግሎት ውጤታማ የሚያደርገው የስማርት ሄልዝ ክንውን ዘርፉ የሚፈልገውን በቂ የሆነ የቴክኖሎጂ ትግበራ እንዲኖር የሚያስችል አቅም መገንባት የሚጠይቅ ነው። በመሆኑም አጋር አካላቱ በጥምረት የሚሰሯቸው አይነተ ብዙ ስራዎች እንደሚኖሩም ስራውን በማስጀመሩ ሂደት መርሃ ግብር ላይ ተጠቅሷል። ይሄ የመጀመሪያ ፕሮጀክታችን ነው። የሚስፋፋ ነገር ነው ያለው። እዚሁ ጋር ብቻ ሳይሆን ከአንድ ተቋም ጋር እንደማሳያ ለፓይለት መጣን እንጂ በደንብ ተስፋፍቶ ሌሎችንም የጤና ተቋማት ሰፖርት የሚያደርግ የቴሌ ራዲዮሎጂ ፕላትፎርም ዴቨሎፕ ተደርጓል። ተጨማሪ ሌሎች ኮላቦሬቲቭ ፕሮጀክቶች በየካቲት 12 ሆስፒታል ባለሙያዎች በኢኖቬሽን እንዲሁም አጠቃላይ በከተማው ጤና ቢሮና በኤአይ ኢንስቲትዩት ጋር በመተባበር ሌሎችም እናለማቸውና በሂደት ላይ ያሉ ፕሮጀክቶችም አሉ። እንግዲህ የስማርት ሄልዝን ጎል አቺቭ ለማድረግ በምንችለው መልኩ ለመተባበር ዝግጁ ነው። የከተማው ተቋማት በቅንጅት መስራታቸው ስራቸውን ይበልጥ ዘመናዊና ተወዳዳሪ አገልግሎቶችን መስጠት እንደሚያስችላቸውም ይታመናል።